ሰላም ጤና ይስጥልኝ። ዛሬ ሁላችንም የምንጠቀምበት ግን ጥቂቶቻችን ብቻ በደንብ የምንረዳው ስለ አንድ ተቋም እናወራለን፣ ስለ ባንክ። ብዙዎቻችን ባንክ ማለት ገንዘብ የምናስቀምጥበት ትልቅ ሳጥን ይመስለናል፣ ሴፍ ቦክስ። ነገር ግን እውነታው ከዚህ በጣም የራቀ ነው። ታውቃላችሁ፣ ባንክ ውስጥ ያስቀመጣችሁት ገንዘብ እዛው የለም። እውነቱን ለመናገር ባንኮች ገንዘብ ይፈጥራሉ፣ መኒ ክሪኤሽን። አዎ፣ ከአየር ላይ ገንዘብ የመፍጠር ያህል የሚመስል ድንቅ ሲስተም አላቸው። ዛሬ በዚህ ቪዲዮ ባንኮች በእናንተ ገንዘብ እንዴት እንደሚነግዱ፣ እንዴት ከ1000 ብር 10,000 ብር እንደሚፈጥሩ እና ለምን ብሔራዊ ባንክ ለኢኮኖሚው ወሳኝ እንደሆነ በዝርዝር እናያለን። የታሪክ ጉዞ ከወርቅ አንጥረኞች እስከ ዘመናዊ ባንክ። ባንክ እንዴት ተጀመረ? ወደ ኋላ ተመልሰን የወርቅ አንጥረኞችን ጎልድስሚትስ ታሪክ እንይ። በድሮ ጊዜ ሰዎች ወርቃቸውን ለደህንነት ሲሉ የወርቅ አንጥረኞች ዘንድ ያስቀምጡ ነበር። አንጥረኛውም ለሰዎቹ እገሌ ዘንድ 10 ግራም ወርቅ አለኝ የሚል ወረቀት ሪሲት ይሰጣቸው ነበር። ሰዎች ወርቁን አውጥቶ ከመገባየት ይልቅ ያንን ወረቀት እርስ በርሳቸው እንደ ገንዘብ መጠቀም ጀመሩ። በዚህ መሃል አንጥረኞቹ አንድ ነገር አስተዋሉ። ሁሉም ሰዎች በአንድ ቀን ወርቃቸውን አይፈልጉትም። ስለዚህ ምን አደረጉ? ሌላ ገንዘብ የፈለገ ሰው ሲመጣ በካዝናቸው ካለው የወርቅ ደረሰኝ መስጠት ጀመሩ። ይህ ነው እንግዲህ የዛሬው ባንክ መሰረት። ባንኮች የሰዎችን ተቀማጭ ገንዘብ ለሌሎች በማበደር ትርፍ መፍጠር እንደሚችሉ የተረዱት እዚህ ጋር ነው። የተቀማጭ ገንዘብና አይነቶች። ዛሬ ባንክ ውስጥ የምናስቀምጠው ገንዘብ በሂሳብ አያያዝ ቋንቋ የባንኩ ዕዳ ላያቢሊቲ ነው። ምክንያቱም የጠየቅን ቀን የመመለስ ግዴታ አለበት። ባንኮች በ3 ዋና መንገድ ገንዘብ ይሰበስባሉ። የቁጠባ ሂሳብ ሴቪንግ አካውንት፣ ሁላችንም የምናውቀው። ባንኩ ገንዘባችሁን ስለተጠቀመበት ትንሽ ወለድ ለምሳሌ 7% ይከፍላችኋል። የንግድ ሂሳብ ከረንት አካውንት፣ በቼክ የምናንቀሳቅሰው። ለባንኩ በጣም ደስ የሚለው ይህ ነው፣ ምክንያቱም አብዛኛውን ጊዜ ወለድ አይከፍልበትም። የጊዜ ገደብ ቁጠባ ፊክስድ ዲፖዚት፣ ለምሳሌ 100,000 ብር ለ2 ዓመት አልነካውም ብለው ለባንኩ ሲሰጡት ባንኩ ለዚህ የተሻለ ወለድ ይከፍላችኋል። ባንኩ ግን ለምንድነው ወለድ የሚከፍለን? ምክንያቱም የናንተን ገንዘብ እንደ ጥሬ ዕቃ ተጠቅሞ ለሌላ ሰው እንደ ኪራይ ስለሚያበድር ነው። የብድር ሥርዓትና ስጋቶች። አሁን ደግሞ ባንኩ ሰብስቦ ያያዘውን ገንዘብ ለሚፈልጉ ሰዎች ያከፋፍላል። ለምሳሌ አቶ ካሳሁን አንድ የጭነት መኪና ለምሳሌ አይሱዙ መግዛት ፈለጉ እንበል። ባንኩ አቶ ካሳሁን ብድር ከመስጠቱ በፊት 3 ነገሮችን ያያል። ካራክተር፣ አቶ ካሳሁን ታማኝ ናቸው? ኮላተራል፣ መያዣ፣ ብድሩን ካልከፈሉ ምን የሚሸጥ ንብረት ቤት ወይም መሬት አላቸው? ካፓሲቲ፣ መኪናው ሰርቶ ብድሩን የመመለስ አቅም አለው የሚለውን በዝርዝር ያያሉ። ስጋቱ ምንድን ነው? አቶ ካሳሁን ብድሩን ሳይከፍሉ ቢቀሩ ባንኩ የማይመለስ ብድር ኖን ፐርፎርሚንግ ሎንስ ኤንፒኤል ውስጥ ይገባል። ይህ የባንኮች ትልቁ ጠላት ነው። ባንኮች እንዴት ትርፍ ያገኛሉ? ባንኮች የበጎ አድራጎት ድርጅቶች አይደሉም። ትርፋቸው የሚመጣው ከቀላል ሂሳብ ነው። ለተቀማጭ 7% ወለድ ይከፍላሉ። ለተበዳሪ በ18% ያበድራሉ። the spread ልዩነቱ 18% ሲቀነስ 7% እኩል ይሆናል 11%። ይህ ልዩነት የባንኩ ትርፍ ነው። ግን በዚህ ብቻ አያበቃም። ሰርቪስ ፊስ፣ ለምሳሌ በየወሩ ለኤቲኤም፣ ለሞባይል ባንኪንግ የሚከፍለው የአገልግሎት ክፍያ። ፎሬክስ፣ የውጭ ምንዛሬ፣ ዶላር በርካሽ ገዝተው ለገቢ ንግድ ኢምፖርተርስ ውድ አድርገው በመሸጥ የሚገኝ ትርፍ። ከዚህም በተጨማሪ ለአገልግሎት ክፍያም ይወስዳል። ፍራክሽናል ሪዘርቭ ባንኪንግ ገንዘብ መፍጠር። ይሄ ቪዲዮ በጣም ወሳኝ ክፍል ነው። መንግስት ባንኮችን እንዲህ ይላቸዋል፣ ከአስቀማጭ ከምትሰበስቡት ገንዘብ ውስጥ ለምሳሌ 10% ብቻ ካዝናችሁ አስቀምጡ፣ ቀሪውን 90% አበድሩት ይላል። እናንተ 1,000 ብር ባንክ አስቀመጣችሁ። ባንኩ 100 ብር ሪዘርቭ አስቀርቶ 900 ብሩን ለሌላ ሰው አበደረ። ያ ተበዳሪ 900 ብሩን ሌላ ባንክ አስቀመጠ። ያኛው ባንክ ደግሞ 90 ብር አስቀርቶ 810 ብሩን አበደረ።
በመጨረሻ መጀመሪያ ለነበረው 1000 ብር በሲስተሙ ውስጥ ወደ 10,000 ብር ሊያድግ ይችላል። ባንኮች የሀገሪቱን ገንዘብ የሚያበዙት በዚህ መንገድ ነው። የኢትዮጵያ ብሔራዊ ባንክና ዲጂታል ትራንስፎርሜሽን። ይህ ሁሉ ሲስተም እንዳይፈርስ የሚቆጣጠር አንድ ትልቅ አካል አለ፣ ብሔራዊ ባንክ ሴንትራል ባንክ። ብሔራዊ ባንክ የባንኮች ባንክ ነው። ኢንፍሌሽን የኑሮ ውድነት ሲጨምር ወለድ እንዲጨምር በማድረግ ሰዎች እንዳይበደሩና ገንዘብ እንዳይበዛ ያደርጋል። ዲጂታል ባንኪንግ አሁን እንደ ቴሌብር እና ሲቢኢ ብር ያሉ የዲጂታል ክፍያዎች የባንክን ሥራ ቀይረውታል። አሁን ባንክ ለመሄድ ግድ ሕንፃውን ውስጥ መግባት አይጠበቅብንም። እንግዲህ ዛሬ ባንኮች የኢኮኖሚው ደም ስሮች እንደሆኑ አይተናል። ያለ ባንኮች ንግድ አይስፋፋም፣ ኢኮኖሚም አያድግም። ባንክን ገንዘብ ለማስቀመጥ ብቻ አትጠቀሙበት። በባንክን ሲስተም ተረድታችሁ ለንግድ ሥራችሁ ማሳደጊያ ብድር ሌቨሬጅ እንዴት እንደምታገኙ ይወቁ። ገንዘብን ዝም ብሎ ማስቀመጥ በዋጋ ግፊት ምክንያት የመግዛት አቅሙን ሊያጣ ይችላል። የዛሬው ትምህርት ጠቃሚ ሆኖ ካገኛችሁት ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በየትኛው የፋይናንስ ርዕስ ቪዲዮ እንድሰራ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። ስለተከታተላችሁኝ አመሰግናለሁ። ቻው።